ትናንትና ማታ ከጣራ በላይ ስታሽካኮ የነበረው የኔ ስንዱ ቤት ስታዲየም መሰላችሁ? በተከራየነው ቤት ነፃነት እንፈልጋለን። የኔ ቼኩቬራ ቼኩቬራን አይናገሩብኝ። ቼኩቬራ ማለት እኮ የነፃነት አባት ታጋይ። ክፍታፍ አፈና አትክፈት። ቼኩቬራን አይናገሩታ። ለኛ ታፈናን መኖር አንችልም። ነፃነት እንፈልጋለን። ታዲያ ነፃነት የፈለገ ግቢውን ለቆ ውልቅና ይኬዳል። ሂዱ በቃ ሂድ። እንዲህ ነችና ሙጀሊያም መልስ ትሰጠኝ። እሺ ታውቁታላችሁ። ምድረ ሙጀሊያም ለማያውቃችሁ ሃሎ ሞሽኑ አንቺ ናፋሽ መስሉ ሙዲጉል ቦጋለ እኮ እንዳያኝ ብዬ ያንጀንጋማ አልፈለጥኩት። ኧረ ደምዬ የልቤ መስክ እኮ አንተ ብቻ ነው። ኧረ አዲያ በቀበይና ለራስህ እንጂ። ኧረ ደምለው አልማዚ ደምለው ለመስራት እንደቆየው ያ 300,000 ገብተናል። እናም ባዛችሁ መሰረት ከዛም ኬክ ተረክቤ በበርገር ዛ ተገኝቼ ከጓደኞቼ ጋር ለማንኛውም 300,000 ወታችሁ ወዳችኋለሁ። አመሰግናለሁ። ሄሎ አሳስቶነ ነው ማሬዋ ሁሉ ጊዜ እኮ ነው የምትደውው። ተረላላ ብላችሁ ተውኝ። አጥፋው ቁጥሩን አንጎላ አንቺ አታጠፊም እንዴ? ወደሱ ወደሱ ጅለት አታረጊም እንዴ? አንጎላ ታሰሪ ቀርቀቡ ራታረብ ዶማ ራታጋጣባ ሄሎ የእንትን ኮቪድ ተጠራጥሬ ነው ራሴን ሞላ እኛ እና የሊድ ቻለው እስተምሞት እግዚአብሔር ይልሽ ደሞ ጨብጬሻለሁ አቅሻለሁ እርኩስ ማንነትን የተጸየፍኩ አንተ ማን ከአሜሪካን የመጣሁት በለኝ አለ ህሊና ከአሜሪካን የመጣሁት ብለት ወልቀኝ ብለሃለች። እኔ ግን ላንቺ ስለ አሜሪካን ባየው ደስ ይለኛል። ስሜን እንጂ ውርደቴን ማን ይነግርሽ? እስከዚያው ካልተጠለፍኩ ታገኘኛለች። ስራዬ ብለሽ ከአሜሪካን የመጣ ሰው መያዝ ተያይዘሻል ማለት ነው። ቆየው እኮ ስትስቂ በጣም ታምሪያለሽ። ደረቅ ብዙ ሰው ይለኛል። አሁን ልሂድ ትሰጠኛለህ? ምን ስጠኝ ልሂድ። ዝም ብሎ መሄድ አለ እንዴ? ጋብዙ ክፈያ